ሰላም ጤና ይስጥልኝ ክብራት አድማጭ ተመልካቾቻችን፣ ሰዓት ወደ ያዝናቸው ዜና ከማለፋችን በፊት የኢቲኒውስ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያልን ለሰዓት ወደ ያዝናቸው መረጃዎች አለፍን። በቅድሚያም አሜሪካ ለዩክሬን የሚሰጠውን ወታደራዊ እርዳታ አቋረጠች። አሜሪካ ለዩክሬን የሚሰጠውን ወታደራዊ እርዳታ ማቋረጧን የዋይት ሃውስ ባለስልጣናት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ አረጋገጡ። አንድ የዋይት ሃውስ ባለስልጣናት ፕሬዝዳንቱ ሙሉ ትኩረታቸውን ሰላም ላይ ነው፣ አጋሮቻቸውን እዚህ ግብ ላይ እንዲያተኩሩ እንፈልጋለን፣ የምናደርገውን እርዳታ ለጊዜው አቁመን ለመፍትሄ የሚኖረን አበርክቶ መለስ ብለን ለመፈተሽ እንፈልጋለንም ብለዋል። ብሉምበርግ በበኩሉ ፕሬዝዳንቱ ትራምፕ ለዩክሬን የሚሰጠውን ማንኛውንም ወታደራዊ ድጋፍ ሙሉ ለሙሉ ለጊዜው ማቋረጧን ገልጿል። እንደ ብሉምበርግ ዘገባ ከሆነው በአሁኑ ወቅት ለዩክሬን ያልደረሱ ወታደራዊ መሳሪያዎችን ፖላንድ ወደሚገኘው ወታደራዊ ግምጃ ቤት እየተጓጓዘ የሚገኘው መሳሪያዎችን ጨምሮ በአጠቃላይ እንዲቆም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባወጣው መግለጫ ፕሬዝዳንት ትራምፕ በአሁኑ ጊዜ በዩክሬን ያለውን ጦርነት ዘላቂ በሆነ ሁኔታ ለመፍታት እድል ያላቸውን በዓለም ላይ ብቸኛው መሪ ናቸውም ብሏል። ሩሲያውያኑ ወደ ድርድሩ ጠረጴዛ መምጣት እንፈልጋለን፣ ሰላም ይቻል እንደሆነ ማጣራት እንፈልጋለን ብለዋል። በመግለጫው ላይ በጉዳዩ ላይ ፕሬዝዳንቱም ሆነ ፔንታጎ እስካሁን ድረስ አስተያየታቸውን አልሰጡም። ብሉምበርግ እና ፎክስ ኒውስ በወታደራዊ እርዳታ እገዳ ፕሬዝዳንት ዜሌንስኪ ለዋሽንግተን የሰላም ዝግጁ መሆናቸውን እስኪያሳዩ ድረስ እንደሚቀጥል ባለስልጣናቱ ጠቅሰው ዘግበዋል። የትራምፕ አስተዳደር ለኪዮቭ የሚሰጡትን የደህንነት መረጃ ለመቀነስ መወሰኑን ሲኤንኤ ዘግቧል። ይህ ዜና የተሰማው ባለፈው ሳምንት በዶናልድ ትራምፕ እና ለዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በዋሽንግተን ተገናኝተው ከተወያዩ በኋላ ነው። ውይይቱ ከሁለቱ መሪዎች መካከል የጋለ ክርክር የተደረገበትና ኃይለ ቃል የተቀላቀለበት ነበር። ዲሞክራቲክ እና በወታደራዊ አገልግሎት ኮሚቴ ውስጥ አባል የሆነው ታም ደክወርክ በዋይት ሃውስ ውሳኔ አሳፋሪ እና ዩክሬንን የነጠለ ነው ሲሉም ተችተውታል። በማህበራዊ ሚዲያ ገጻቸው ላይም ውሳኔውን ሀገራችንን ደህንነት የተጠበቀ ያደርገዋልን ብለዋል። አክለው ፑቲን እና ጠላቶቻቸውን የልብ ሊሰጥ የዲሞክራሲ አጋሮቻቸው ጋር ያለን ወዳጅነት ያዳክማልን ብለዋል። ሌላኛው የዲሞክራሲ ዋልች ደግሞ ፑቲን በጦር ወንጀል እና ከትራምፕ ደካማ ነው ሲሉም ቅሬታቸውን ገልጿል። ይህ የዜሌንስኪ ጉብኝት በዩክሬን የሚካሄደውን ጦርነት ለማቆም እና የማዕድን ስምምነት በመፈራረም ያለመ ነበር። በኃይለ ቃል የተሞላ ጋዜጣዊ መግለጫ የተካሄደበት በኋላ ውይይቱን ሳይጠናቀቅ እንዲሁም በተያዘው መርሃ ግብር መሰረት ከትራምፕ ጋር የዜና መግለጫ መስጠት ቢኖርባቸውም ዜሌንስኪ ከዋይት ሃውስ እንዲወጡ ለሳምንት ያህል ሲሞገስ የነበረው የማዕድን ስምምነቱን ሳይፈራረሙ ቀርቷል። ለሰላም ዝግጁ ስትሆን ተመልሰህ ና ሲሉም ከትራምፕ የዜሌንስኪ መኪና ለቀው ከመውጣት በፊት ከማህበራዊ ሚዲያ ገጻቸው አስፍረውታል። በዋይት ሃውስ በነበረው የመጀመሪያ ግማሽ ሰዓት ውይይት ሰላም ነበረ። ሆኖም ቫንስ የሰላም እንዲሁም ለብልጽግና መንገድ ለዲፕሎማሲ መፍታት ነው ካሉ በኋላ ፕሬዝዳንቱ ትራምፕ እያደረጉ ያሉትን ይህንኑ ነው ብለዋል። ፕሬዝዳንት ዜሌንስኪ ጣልቃ በመግባት ሩሲያ ወረራ ከመፈጸሟ ከ3 ዓመታት በፊት ያልተሳካ የተኩስ አቁም ስምምነት በማጣቀስ ማንም ያላስቆመው ሲሉ ለሩሲያ አቻቸው ቭላዲሚር ፑቲን ወቅሰዋል። ምን አይ ዲፕሎማሲ ነው የምታወራው? ምን ማለት ነው ሲሉም ለዜሌንስኪ ጠይቀውታል። የሁለት ባለስልጣናት ንግግር ውጥረት የተሞላበት ባሳየው በዚህ ቅጽበት ቫንስ የሀገርህን ውድመት የሚያስቆም ዲፕሎማሲ አይነት የሚል ምላሽ ሰጥተውታል። በመቀጠልም ቫንስ ፕሬዝዳንቱም አክለው የጎደለ በሚል ዜሌንስኪን ዘልፈውታል። ክብር የጎደለው በሚል ዜሌንስኪን ዘልፈውታል። በዚህ በተካረረ ውይይት በኋላ በአውሮፓውያን የእንግሊዝ ተሰብስበው መክረዋል። በዚህም ስብሰባ ላይ የዩናይትድ ኪንግደም ጠቅላይ ሚኒስትር ስታርመርስ የዩክሬን ጦርነትን ለማስቆም እና ሀገሪቱን ከሩሲያ ጥቃት ለመከላከል 4 ነጥቦች የያዙ እቅዶች ይፋ አድርገዋል። ዩኬ፣ ፈረንሳይ እና ሌሎች ሀገራት በጥምረት ጥረታቸው እንዲቀጥሉ የገለጹት ስታርመርስ ዩክሬንን ለመደገፍ የሚያደርገውን ጥረት አሜሪካ እንድትቀላቀል እንደሚፈልጉም ተናግሯል። ስታርመርስ ለዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪን ጨምሮ በአብዛኛው ከአውሮፓውያኑ የሆኑ 18 መሪዎች የተሳተፉበት ጉባኤ በመስቀለኛ መንገድ ላይ ነው ያለነውም ብለዋል። በዋሽንግተን ከፍተኛ ዘለፋን ያስተናገደችው ዜሌንስኪ በበኩላቸው ዩክሬን ጠንካራ ያለ ድጋፍ እንዳላት ተሰምቷታል። ጉባኤውም ለረጅም ጊዜ ታይቶ የማይታወቅ ሁኔታ በአውሮፓውያኑ አንድነት አሳይቷል ሲሉም ተናግረዋል። ወደ ኢቲኒውስ አድማጭ ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። በአዳዲስ መረጃዎች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ እያለን መልካም ቀን ተመኘን።